የተው የማንኛውንም እንደተሰማራንበት የንግድ አይነት ፕሮቫይድ የምናደርገው ወይ ደግሞ ለደንበኞቻችን የምናቀርበውን አገልግሎትም ሆነ ፕሮዳክቶች የምንመዘግብበትን ሜኑ ሬጅስትሬሽን ይሆናል ማለት ነው። ስለዚህ ያንን ለማድረግ በስተግራ በኩል መጣና እዚህ ጋር ዲጂታል ሜኑ የሚለውን ሰሌክት አደርጋለሁ። እዚህ ጋር የቢዝነስ ስም መቀየር ከፈለኩኝ የቢዝነስ ስም መቀየር እችላለሁ። እንዲሁም ደግሞ አድራሻና ስልክ ቁጥሮችን መሙላት እችላለሁ ማለት ነው። ከዛ በኋላ ፕሮዳክት የሚሰጣቸውን አገልግሎቶች ለመመዝገብ አድ ካታጎሪ እለዋለሁ። ከዛ በኋላ ካታጎሪ አዲስ ካታጎሪ ይፈጥርልኛል ማለት ነው። ከታች ካታጎሪ ጋር እንዳልኳችሁ እንደተሰማራሁበት ድርጅት ወይም ደግሞ የንግድ አይነት የማቀርበውን አገልግሎት ሞላለሁ። ለምሳሌ አንድ ሬስቶራንት ላይ የሚሰራ ድርጅት እዚህ ጋር ካታጎሪውን ፉድ ብሎ ምግቦችን እዚህ ጋር አድ ማድረግ ይችላል። ለምሳሌ ክትፎ ሊል ይችላል። ክትፎ ብሎ መሰረታዊ ዋናው መሙላት ያለበት ነገር እዚህ ጋር ፕራይሱ ነው ማለት ነው። ፕራይሱን ለምሳሌ 1000 ብር ሊለው ይችላል። ፎቶ ካስፈለገው እዚህ ጋር ፎቶ አፕሎድ ማድረግ ይችላል ማለት ነው። እንደገና ደግሞ ኤክሳይዝ ተጨማሪ የተጣለበት ታክስ ካለና ዲስካውንት ካለ በፐርሰንት ማስገባት ይችላል። ለጊዜው እኔ ዲስካውንት ብቻ አስገባለሁ። 10% ዲስካውንት በዚህ መንገድ አስገብቼ ሌላ እቃ ካለ ለምሳሌ ከክትፎ ውጪ እዚህ ጋር በየአይነት ዋጋ 300 ብር በዚህ መንገድ ሬጂስተር ማድረግ እችላለሁ። ግን እንዳልኳችሁ ይሄ ለሬስቶራንቶች ብቻ አይደለም፣ ለማንኛውም ድርጅቶች የሚሆን ነው። ግዴታ እቃዎች መሆን አይጠበቅባቸውም። ሰርቪሶችንም ሬጂስተር ማድረግ ይችላል። ለምሳሌ አንድ የሴቶች ውበት ሳሎን ወይም ደግሞ ፀጉር ቤት ጋር የሚሰራ ሰው ሰርቪሶችን ብቻ ፕሮቫይድ ስለሚያደርግ ካታጎሪንም ሰርቪስስ እለውና ወይም አገልግሎቶች ብዬ እዚህ ጋር አድ ማድረግ እችላለሁ። ለምሳሌ ኖርማል የፀጉር ቁርጥ ወይም ሄርከት 500 ብር። ከዛ እዚህ ጋር ሌላ ጨምሬ ደግሞ የጺም ሲሆን እንደዚህ ያልኩኝ ማቀርባቸውን አገልግሎቶች በሙሉ በዚህ መንገድ ሬጂስተር ማድረግ እችላለሁ። ሱቅም ከሆነ በተመሳሳይ ሱቁ ጋር የሚሸጡትን አይተሞች ሳሙና እንዲህ እያልኩኝ ሬጂስተር ማድረግ እችላለሁ። ከዛ መጨረሻ ላይ ሴቭ እዚህ ጋር ሴቭ ማለት አለብኝ። ሴቭ ብዬዋለሁ ማለት ነው። ይሄ የሚጠቅመን ምንድነው? ሌላ ጊዜ ካሸሪያችን ወይም ደንበኞች እኛ ጋር መጥተው ተጠቅመው በሚሄዱበት ወቅት የዛን አይተም የምንሸጥላቸው ፕሮቫይድ ያደረግንላቸውን አገልግሎት ከዚህ ከሊስት ውስጥ ማግኘት እንችላለን ከመዘገብናቸው። ለምሳሌ የመዘገብኩት የፀጉር ቁርጥ ሄርከት የሚለው እንደገና ሽሮ ከዚህ በፊት ሬጂስተር ያደረግኳቸው ናቸው። እነዚህ በዚህ መንገድ ይመጣሉ ማለት ነው። ስለዚህ ይህንን ይመስላል። አመሰግናለሁ።